ሰላም እንደምን ቆያችሁ? ዛሬ ላይ የምንመለከተው ኢኮኖሚክስ ግሬድ 9 ዩኒት 2 ይሆናል ማለት ነው። ከዚህ በፊት በተመለከትናቸው ፖርሽኖች ዩኒት 1 በፓርት 2፣ በፓርት 1፣ በፓርት 3፣ በፓርት 4 አይተናል። ዛሬ ላይ ደግሞ በፓርት 5 ዩኒት 2 እናያለን ማለት ነው። ዘ ቤዚክ ኢኮኖሚክ ፕሮብሌም ኤንድ ኢኮኖሚክ ሲስተም የሚለውን ነው ዩኒት አጠቃላይ የምናየው። በዚህ ዩኒት ላይ ዛሬ የምንመለከተው ፖርሽን ዘ ቤዚክ ኢኮኖሚክ ፕሮብሌምስ የሚለውን እናያቸዋለን ማለት ነው። ዘ ቤዚክ ኢኮኖሚክ ፕሮብሌምስ ከዚህ በፊትም በዩኒት 1 አይተናቸዋል። እነዛ በተናጠል በደንብ አድርገን ግልጽ አድርገን እያንዳንዱ እናያለን ማለት ነው። ሶ ዘ ቤዚክ ኢኮኖሚክ ፕሮብሌምስ የምንላቸው አንደኛው ስካርሲቲ ነው፣ ሁለተኛው ቾይዝ ነው፣ ሶስተኛው ደግሞ ኦፖርቹኒቲ ኮስት ነው ማለት ነው። እነዚህ ቤዚክ ኢኮኖሚክ ፕሮብሌም ብለን የምንጠራቸው ናቸው ነው። ስካርሲቲ ስንል ዘ ፈንዳሜንታል ኢኮኖሚክ ፕሮብሌምስ ዛት ኤኒ ሁማን ሶሳይቲ ፌስስ ኢዝ ዘ ፕሮብሌምስ ኦፍ ስካርሲቲ። የሰው ልጅ አጠቃላይ የአኗኗር ዘይቤው ከስካርሲቲ የተለየ አይደለም ነው። የስካርሲቲ የተለየ አይደለም ቢኮዝ ሁማን ዋንት ኢዝ አንሊሚትድ ነው። የሰው ልጅ ፍላጎት ያልተገደበ እስከሆነ ድረስ በእያንዳንዱ የኑሮ ዘይቤው ከስካርሲቲ ጋር የተለያየ አይደለም ነው። ስካርሲቲ ሪፈርስ ቱ ዘ ፋክት ዛት ኦል ኢኮኖሚክ ሪሶርስስ ዛት ኤ ሶሳይቲ ዋንትስ ቱ ዩዝስ ፕሮዲውስ ጉድስ ኤንድ ሰርቪስስ አር ፋይናይት ኦር ሊሚትድ ሰፕላይ ነው። ስካርሲቲ ብለን ስናወራ በፕሮዳክት እና በሰርቪስ መካከል ያለውን ፋይናይት መሆንና ሊሚትድ የሆነ ሰፕላይ ሲኖር ነው ማለት። የሰው ልጆች ፍላጎታቸው አይተን ምኞታቸው አይተን በምኞታቸው ልክ ያለውን ነገር ለማቅረብ ሪሶርስ ሊሚትድ ስለሆነ ሰፕላይ ሊሚትድ ስለሆነ ስካርሲቲ ብለን እንጠራለን ማለት ነው። ሃዌቨር ዜር ቢንግ ሊሚትድ ሹልድ ቢ ኤክስፕረስስ ዘ ሪሌሽን ቱ ሁማን ዌንትስ ነው። በደንብ መያዝ ያለባችሁ ስካርሲቲ ብለን ስናወራ ከማን ጋር የተያያዘ ነው? ከሰው ልጅ ፍላጎቶች ጋር ሪሌሽን አለው። የሰው ልጅ ፍላጎት የተገደበ ቢሆን ኖሮ የሰው ልጅ ፍላጎት ካለው ኢኮኖሚ ጋር የሚያልፍ ነገር ቢሆን ኖሮ ስካርሲቲ አለ ብለን ማውራት አንችልም። ዘ ተርም ስካርሲቲ ሪፍሌክት the imbalance between our wants and the means of satisfying those wants። ስለዚህ የሁለቱ አለመመጣጠን የሰው ልጅ ፍላጎቶችና የሰው ልጅ እርካታ በፍላጎታቸው ልክ እርካታ አለመኖሩ ስካርሲቲ የሚለው በዛ ላይ ሪፍሌክት ያደርጋል። ስለዚህ የሰው ልጅ ፍላጎቶች አላቸው። ያንን ፍላጎት ማሟላት ስለማይችሉ ስካርስ ተብለዋል። ወይም ፍላጎታቸውና በፍላጎታቸው ልክ እርካታቸው ስለማይመጣጠን ስካርሲቲ አለ ይባላል። ስካርሲቲ ኦፍ ዘ ሪሶርስስ ጀኔሬትስ ኢኮኖሚ ፕሮብሌም። ስለዚህ ስካርሲቲ አንዱ የኢኮኖሚ ፕሮብሌም ጀኔሬት የሚያደርግ ነው። ኢፍ ሪሶርስ ዌር ፉሊ አባንደንት ዜር ሆልድ ቢ ኖት ኢኮኖሚክ ፕሮብሌም አት ኦል። ስለዚህ ምናልባት ሪሶርስ ፉሊ አባንደንት ከሆነ እንደፈለግን መብላት፣ እንደፈለግን መጠጣት፣ እንደፈለግነው የአኗኗር ዘይቤ የምንኖር ነገር ከሆነ ኢኮኖሚክ ፕሮብሌም አለ ማለት አንችልም። ስካርሲቲ ዳዝ ኖት ሚን ሾርቴጅ። ስካርሲቲ ምን ማለት አይደለም፣ ሾርቴጅ ማለት አይደለም። ያ ማለት ዘ ቢግ ዲፈረንስ ቢትዊን ስካርሲቲ ኤንድ ሾርቴጅ ነው። For example, a good is said to be scarce if the amount is available less than the amount of people who's to have at zero price. የሰው ልጆች ፍላጎት አላቸው፣ ብር ግን የላቸው። ምኞቱ አለ፣ ብር የለም፣ አቅሙ የለም። ያ ሲሆን ምን አለ? የፈለጉትን የመግዛት አቅማቸው የፈለጉትን የመብላት የመጠጣት አቅማቸው ሲዳከም ስካርስ እንለዋለን።
On the other hand, we say there is a shortage ስንል a good and the services when people are unable to get the amount they want to prevailing prices. ብር ይኖራቸዋል፣ አቅሙ ይኖራቸዋል። ነገር ግን መግዛት የሚፈልጉትን ኮሜዲቲ ሳይገዙ ሲቀር ወይም ገበያ ላይ ሲያጡ ሾርቴጅ ይባላል ማለት ነው። ለምሳሌ ዛሬ ላይ አንተ ብር ይዘህ የሆነ ዕቃ ለመግዛት ስትሄድ ያንን ዕቃ ለመግዛት ሄደ ዕቃውን ስታጣው ሾርቴጅ ይባላል። ሾርቴጅ ኢዝ a specific and a short term problem. ሾርቴጅ ወቅታዊ እና ለተወሰነ ጊዜ የሚኖር ችግር ነው። ስካርሲቲ is universal and endless problem ነው። ስካርሲቲ ለምሳሌ ሾርቴጅ ስንል ዛሬ ላይ ብር ይዤ ሄጄ ቲማቲም ለመግዛት በፈለኩት መጠን ቲማቲም ለመግዛት ሄጄ ብር ይዣለሁ፣ ግን ቲማቲም ላይኖር ይችላል። ያ ሾርቴጅ ይባላል። ነገር ግን ነገ ላይ ቲማቲም አይኖርም ማለት አይደለም። ነገ ላይ ቲማቲም ሊኖር ይችላል። ብር ይዘህ ሄደህ እንደፈለግከው ቲማቲም ገዝተህ ልትመለስ ይችላል። ያ ማለት ሾርቴጁ ተቀረፈ ማለት ነው። ነገር ግን ስካርሲቲ ስንል ኢንድለስ ነው። የሰው ልጆች ፍላጎቶች ያልተገደበ እስከሆነ ድረስ ስካርሲቲ አይቆምም። እንደፈለግነው መብላት፣ እንደፈለግነው መጠጣት፣ እንደፈለግነው የአናናር ዘይቤ እስካልኖርን ድረስ ስካርሲቲ የለም ማለት አንችልም። Another economic problem is choice. If resources are scarce, output will be limited. ሪሶርሳችን ስካርስ ነው ካልን ሊሚትድ የሆነ አውትፑት ነው የሚኖረን። ኢፍ አውትፑታችን ሊሚትድ ከሆነ we cannot satisfy all of our wants. አውትፑታችን ሊሚትድ ከሆነ ሁሉም የኛ ፍላጎታችን ማሟላት አንችልም። በቂ የሆነ ፍላጎታችን ማሟላት አንችልም። በበቂ ሁኔታ ፍላጎታችን አናሟላም ማለት ነው። ሶ ቾይስ መስት ቢ ሜድ። ስለዚህ ምርጫ ግድ ነው። ዱቱ ዘ ፕሮብሌም ኦፍ ስካርሲቲ ኢንዲቪጁዋልስ firms and the governments are forced to choose as the what outputs to produce in what quantity and what outputs not to produce. የትኛው ማምረት የለብኝም፣ የትኛው ማምረት አለብኝ፣ በየትኛው ኳንቲቲ፣ በየትኛው ኳሊቲ የሚለውን ግዴታ ምርጫው ውስጥ ትገባለህ ማለት ነው። ለምሳሌ አንድ ልጅ 10 ብር ኪሱ ላይ ይዘዋል። የሚወደው ኳስ ደግሞ ለማየት ማስታወቂያ አይቷል። ፕላስ ደግሞ በጣም ርቦታል። ሁለት ነገራቶች አሉ። ኳሱ በጣም የሚወደው ኳስ ነው፣ ማየት ይፈልጋል። ፕላስ ደግሞ ያንን እንዳያይ ደግሞ ርቦታል ይሄ ልጅ። ሁለት አማራጭ ነው ያለው። አንደኛው በ10 ብሩ ኳስ ማየት ነው። ሁለተኛው በ10 ብሩ ቆቀር ገዝቶ መብላት ነው። ስለዚህ አንዱን ግዴታ መምረጥ አለበት ነው። ሁለቱን ማስኬድ ግን አይችልም። ቢኮዝ ያለው 10 ብር ነው። ያለው 10 ብር ስለሆነ አንዱን መምረጥ ግዴታ ነው። ይሄ ልጅ አንዱን ሲመርጥ ቆቀር ሲበላ ቾይስ ነው የሚሆነው ማለት ነው። In shortly, scarcity implies choice, which in limited implies to opportunity cost ነው። ያ ማለት ስካርሲቲ አለ። ስካርሲቲ ደግሞ ሊሚትድ ሪሶርስ ነው። ሊሚትድ ሪሶርስ ደግሞ ሊሚትድ አውትፑት ያወጣል። ሊሚትድ የሆነ አውትፑት እንዲኖረን ያደርጋል። ሊሚትድ አውትፑታችን ደግሞ አንሊሚትድ ሂውማን ወንትስ አለ። አንሊሚትድ ሂውማን ወንትስ ደግሞ ግዴታ ቾይዝ ነው። ቢኮዝ ስካርስ፣ ሊሚትድ ሪሶርስ፣ ሊሚትድ አውትፑት፣ ኦፖርቹኒቲ ኮስትም አለ ማለት ነው። ይሄንን ፕሮሰስ ነው የምንከተለው በኢኮኖሚክ ሲስተም። እነዚህ ፕሮሰሶችን ተከትለን የኑሮ ዘይቤያችን ይመራል። Other economic problem is opportunity cost. In words of scarcity, a decision to have more of one thing at the same time means a decision to have less of another things. ስለዚህ አንዱ ላይ የመወሰን አቅማችን ከአንዱ የተሻለ ይሆናል ማለት ነው።
አንዱ ላይ የመወሰን አቅማችን ከአንዱ የተሻለ ይሆናል። ሁለቱንም ላይ የመወሰን አቅማችን በተገቢ ሁኔታ እንዳናደርግ እስካርስ ይዘናል። ነገር ግን ባለው ሂደት ላይ አንዱ ላይ ጫና ስንፈጥር አንዱ ላይ ይቀንሳል ነው። ያ ነው ኦፖርቹኒቲ ኮስት የምንለው። The value of the next best alternative that must be sacrificed is the opportunity cost of decisions. ስለዚህ ያ ማለት opportunity cost decision ነው የሚሆነው ማለት ነው። Definition: opportunity cost, the amount or the value of the next best alternative that must be foregone in order to obtain one more units of a product. ስለዚህ አንዱ ላይ የመወሰን አቅማችን አንዱ ላይ ጫና ፈጥረን አንዱን የበለጠ ስናመርት ያ ኦፖርቹኒቲ ኮስት ይሆናል ማለት ነው። ኤግዛምፕል: suppose the country spends all of its limited resources on the production of clothes or computers. ይሄ አንድ ሀገር ከሪሶርስ እጥረት የተነሳ ሁለት ነገር ከአንድ ሁለቱን የሚያመርትበት ሂደት አለ። ለምሳሌ ክሎዝ ወይም ኮምፒውተር። if a given amount of the resources can be produced either one computer of clothes 1 meter either 1 meter of clothes or 20 meters of computer. ይሄ ሰው የአንድ ሜትር ልብስና የ20 ኮምፒውተር ቫልዩ የማምረት አቅሙን ሲያመጣጠን ኦፖርቹኒቲ ኮስት እንለዋለን ማለት ነው። ያ ማለት ኦፖርቹኒቲ ኮስት ስንል የአንድ ሜትር ልብስ ዋጋና የ20 ኮምፒውተር ዋጋ ማለታችን ነው። የአንድ ሜትር ልብስ ማንን ይተካል? 20 ኮምፒውተርን ይተካል። ያ ኦፖርቹኒቲ ኮስት እንለዋለን። The following opportunity cost ነው። the following point about opportunity cost እነዚህ ፖይንቶች የኦፖርቹኒቲ ኮስትን የሚያወሩልን ናቸው። it means it is measured in the terms of goods and service ነው የምንለካው፣ በጉድስ and service ነው የምንለካው። but is not measures of money በመኒ አይደለም የምንለካው። it should be in line with a principles of a substitute of one activity for another activity. የአንዱ ለማምረት የምንተካውን አክቲቪቲ ለሌላኛውም ይተካልናል ነው። ለሌላኛውም ይተካልናል ነው። To sum up, when opportunity cost of any activity increase, people substitute other activity in its place. In effect, the cost of producing a quantity of a commodity is measured in terms of the quantity of some other commodity that could have been produced in its place. ምክንያቱም ቅድም ባልነው መሰረት የአንድ ሜትር ልብስና የ20 ኮምፒውተር ዋጋ ተመሳሳይ ነው ነው። In short, opportunity cost comes into being due to the problems of scarcity of resources and the factors that resources have alternative uses. ይሄም ያመጣው ሪሶርሳችን ስካርስ መሆኑ ነው። ሪሶርስ ስካርስ ባይሆን ኖሮ በዚህም አትገድበውም። እንደፈለግ ከኮምፒውተር ታመርታለህ፣ እንደፈለግ ልብስ ታመርታለህ ማለት ነው። ወይም ሁለቱንም በተመሳሳይ ሌቭል እያመረትክ ትሄዳለህ ነው። ሶ ይህንን ካነሳን ፕሮዳክት ፖሲቢሊቲ ከርቭ የሚለውን እናነሳለን። Product possibility curve. The product possibility curve is a curve which shows the various possibility combinations of goods and services that society can produce given the resources and the technology. ስለዚህ ፕሮዳክት ፖሲቢሊቲ ካርቭ ስንል ባለን ሪሶርስ ባለን ቴክኖሎጂ የማምረት አቅማችንን የሚያሳይ ነው ነው። To draw the product possibility curve, we needs the following assumption. ይህንን ፕሮዳክት ፖሲቢሊቲ ካርቭ ስንስል እነዚህ አሰፕሽኖችን ይኖሩናል። አንደኛው the quantity and the quality of the economic resources available for during the years is the fixed. ኳሊቲውም ኳንቲቲውም ቢሆን በዛች ዓመት ውስጥ የተገደበ ነው። there are two broad classes of outputs
to be produced over the years. ሁለት ነገር ነው የምታመርተው። ለምሳሌ ወይ ኮምፒውተር ታመርታለህ፣ ኮምፒውተርና ልብስን ነው የምታመርተው ማለት ነው። ወይም ደግሞ ፉድና ኮምፒውተርን ነው የምታመርተው ማለት ነው። There are two boards clauses of outputs to produce over the years. ሁለት ነው የምታመርተው ብለናል። The economic operation operating at the full employment and is achieving full production. ያ ማለት ሙሉ የሆነ አቅምን ነው የምትጠቀመው ማለት ነው። ሙሉ የሆነ የማምረት አቅምን ነው የምትደርሰው። አሟጠነው የምታመርተው አሟጠነው ግብአት ሊኖርህ የሚችለው። ቴክኖሎጂ ዳዝ ኖ ቼንጅስ አዘኛል። በዛች ዓመት ላይ ቴክኖሎጂ አይቀየርም። ቴክኖሎጂ ከተቀየረ ቴክኖሎጂ አድባረክ ቁጥር የምታመርተውን አቅምህ ስለሚጨምር ቴክኖሎጂን ፊክስ ነው ብለን ነው ወይም ኖት ቼንጅ ብለን ነው አሰፕሽን የሚኖር ነው። some inputs to better adapt to productions of one goods than to produce of another goods. ስለዚህ አንዱ ጉድ ከምታመርተው በላይ ሌላውን አንዱን የምታመርትበት አንዱን ታመርታለህ የሚለውን ስፔሻላይዝድ ሞር ስፔሻላይዝድ የምትሆንበትን ቾይስ ታደርጋለህ። Definition of terms. Production efficiency is an economic concept that indicates the maximum levels of output manufacturers can be produced without lowering the outputs of another products. ይሄ ኤፊሽንሲ ስንል ፕሮዳክት ኤፊሽንሲ ስንል ማክሲመም የሆነ አውትፑት ሌቭል ነው የሚኖረን እና የማምረት አቅማችንን ከፍተኛ ነው የሚሆነው ማለት ነው። ሪሶርስ አሎኬሽን is a distribution of finance to specific resources selected from among several feasible possible. Suppose hypothetical economy produces food and the computers. Gives is a limited resources and available technology. ስለዚህ ሊሚትድ በሆነ ሪሶርስ ሊሚትድ በሆነ ቴክኖሎጂ ሁለት ነገር እንድናመርት ይዘናል። ፎር ኤግዛምፕል ፉድ and the computer. Unit, metric ton, and the numbers of computer በሜትሪክ ቶን ፉድ በሜትሪክ ቶን ነው የምንለካው፣ ኮምፒውተር ደግሞ በቁጥር ነው የምንለካው። ለምሳሌ 500 ሜትሪክ ቶን ፉድ ካመረትን ኮምፒውተር የማምረት አቅም አይኖረንም ማለት ነው። 500 ሜትሪክ ቶን ፉድ ካመረትን ኮምፒውተር ማምረት አንችልም። 420 ሜትሪክ ቶን ፉድ ካመረትን 500 ኮምፒውተር የማምረት አቅም ይኖረናል። 320 ሜትሪክ ቶን ፉድ ካመረትን 1000 የማምረት አቅም ይኖረናል ማለት ነው። 180 ካመረትን 1500 የማምረት አቅም አለን። 2000 ኮምፒውተር ካመረትን ግን ምንም አይነት ሜትሪክ ቶን ፉድ ማምረት አንችልም። ወይም ምንም አይነት ሜትሪክ ቶን ፉድ ካላመረትን 2000 ኮምፒውተር የማምረት አቅሙ ይኖረናል ማለት ነው። ሶ በድሮይንግ ደረጃ በኤክስ አክሲስ አለ፣ ዋይ አክሲስ አለ። በኤክስ አክሲስ ፉድ አለ፣ በዋይ አክሲስ ደግሞ ኮምፒውተር አለ ማለት ነው። ስለዚህ ይሄንን ፉድ ስናመርት ፉድ ያመረትንበትን 500 እዚች ጋር 500 ፉድ የምናመርት ነገር ከሆነ ኮምፒውተር የማምረት አቅማችን 0 ነው። 420 የምናመርት ነገር ከሆነ 500 ኮምፒውተር ማምረት እንችላለን። 320 ሜትሪክ ቶን ፉድ ካመረትን 1000 የማምረት አቅሙ አለን። 180 የማምረት ካመረትን ያው 1500 የማምረት አቅም አለን። 2000 ኮምፒውተር ካመረትን ምንም አይነት ፉድ ማምረት አንችልም ማለት ነው። ስለዚህ ይሄንን በፖይንት ነው የምናስቀምጠው። እነዚህ የምናገናኘው በፖይንት ነው። እነዚህ ያገናኘንበት ፖይንት ይሄ ፕሮዳክት ፖሲቢሊቲ ከርቭ ይባላል ማለት ነው። ይሄ ከርቭ በቀይ መስመር ያለውን ከርቭ ፕሮዳክት ፖሲቢሊቲ ከርቭ እንለዋለን። ይሄንን እያንዳንዱ ፖይንት ተንትኖ የሚያስረዳልን ፖይንት ላይ እንሄዳለን። ለምሳሌ
all points on the curve are both attainable and efficient. እያንዳንዱ ይሄ ቀይ መስመር ያለፈበትን ፖይንት አቴኔብል ነው፣ ማምረት እንችለዋለን፣ የማምረት አቅሙ አለን። ነገር ሌላ ደግሞ ኤፊሽንት በቂ ነው። ከኛ አቅም ደረጃ ከኛ ካለን ቴክኖሎጂ ደረጃ ካለን ግብአት ካለን ሪሶርስ ደረጃ በቂ ነው በቂ ነው። ኤኒ ፖይንት ኢንሳይድ ዘ ከርቭ ማንኛውም ፖይንት ከዚህ ከርቭ በታች ከሆነ ኢዝ አቴነብል በት ኢንኤፊሽንት ነው። ከዚህ ከርቭ በታች ከሆነ ማምረት እንችላለን፣ ግን ደግሞ በቂ አይደለም። ከዚህ በላይ የማምረት አቅሙ አለን ማለት ነው። ሪሶርሱ አለን፣ ቴክኖሎጂው አለን፣ አቅሙ አለን። ከዚህ በላይ ማምረት እንችላለን፣ ነገር ግን በቂ አይደለም። ይሄ እናመርታለን፣ ግን በቂ አይደለም ነው። ኤኒ ፖይንት አውትሳይድ ዘ ከርቭ ከከርቭ ውጭ ከሆነ እዚህ ጋር ለምሳሌ ፖይንት አር ስንመለከት ኢዝ አንአቴኔብል ማንደርስበት ነው። ቴክኖሎጂ የለንም፣ አቅሙ የለንም፣ ሪሶርሱ የለንም። እዛ ጋር በዛች ደረጃ ማምረት አንችልም። ይሄ ፕሮዳክት ፖሲቢሊቲ ከርቭ ነው። ፕሮዳክት ፖሲቢሊቲ ከርቭ ዲስክራይብ ስሪ ኢምፖርታንት ኮንሴፕት the concept of scarcity. Even if a society employs all of its resources and uses them optimally, it cannot produce an infinite amount of output. የፈለግነውን ብንጠቀም ፈለግነውን ኢምፕሎይመንት ብንጠቀም ማምረት ከምንችለው በላይ አናመርትም፣ ወይም ደግሞ አንሊሚትድ የሆነ ሪሶርስ ማምረት አንችልም ነው። The concept of choice, any movements along the curve don't shift in the preference. ይሄ አንዱን ሽፍት ያደርጋል ነው። ቾይስ ስታደርግ ወደ አንዱ ሽፍት እያደረገ ይሄዳል። The concept of opportunity cost, when economic product possibility curves producing more one goods necessity satisfying some of another, as reflected by the product possibility curve downward slope ነው። ያ ማለት አንዱን የማምረት ፍላጎት በጨመረ ቁጥር የሌላኛውን ይቀንሳል። የሌላኛውን ስለሚቀንስ ዳውንዋርድ ስሎፕ ነው የሚኖረን ነው። Related to the opportunity costs, we have a law known as a law of increasing opportunity cost. This law states that as we produce more and more of product, and the opportunity cost per units of additional outputs of increase. ስለዚህ ለአንዱ የበለጠ ባመረትን ቁጥር ለአንዱ የምንጠቀመው ግብዓት ወይም አንዱን የምናመርትበት መጠን ይጨምራል ማለት ነው። ስለዚህ this makes to the shapes of the product possibility curve to the origin. Opportunity cost increases when produce more of one goods because economic resources are not completely adaptable to alternative uses specialized. ምክንያቱም አንዱን ባመረትኩ ቁጥር አንዱን የበለጠ ባመረትኩ ቁጥር ሌላኛው ይቀንሳል። Opportunity cost, the amount of the next best alternative sacrificed the amount of the good gained. ስለዚህ አንዱን የበለጠ የምታመርተውና አንዱን የምትቀንሰውን ታካፍላለ ማለት ነው። ፎር ኤግዛምፕል ዘኔግት 300 ሲቀነስ 400 ማለት 300 ሜትሪክ ቶን ስታመርት 1000 ታመርታለ፣ 420 ስታመርት 500 ታመርታለ ብለናል። ስለዚህ 320 ሲቀነስ 420 ይሄንን ከዛ ለታችኛ የዛኔ አብሶሉት ቫልዩ ውስጥ ከተን ፖዚቲቭ ነው የሚመጣለን። አብሶሉት ቫልዩ ውስጥ ከተን 1/5 ይሆናል። ያ ማለት 0.2 ይሆናል ማለት ነው። ዘ ኢኮኖሚ ግብን አፕ 0.2 ሜትሪክ ቶንስ ኦፍ ፉድ ፐር ኮምፒውተር ነው። ስለዚህ
በእያንዳንዱ በአንድ ኮምፒውተር የአንድ ኮምፒውተር ዋጋ 0.2 ሜትሪክ ቶን ቫልዩ ይኖረዋል ማለት ያ ማለት ኦፖርቹኒቲ ኮስቱ ያ ነው። We take absolute value of the opportunity costs we are increased to intercept its magnitude ያ ማለት ፖዚቲቭ ነው ብለን ስላወራን ኦፖርቹኒቲ ኮስቱን አብሶሉት ቫልዩ ውስጥ እናስገባለን ማለት ነው። ኢኮኖሚክ ግሮዝ ኤንድ ዘ ፕሮዳክት ፖሲቢሊቲ ካርቭስ ኢኮኖሚክ ግሮዝ which is an increase in the total output level occurs when one or both of the following conditions occurs. Increase the quantity and the qualities of economic resource. Economic resource ሲጨምር አውትፑታችን ይጨምራል ወይም ኢኮኖሚክ ግሮዝ ይኖራል ነው። ለምሳሌ አንድ ጥማድ አምና አንድ ጥማድ አርሰ ከሆነ 10 ኩንታል ስንዴ ካገኘህ ዘንድሮ 2 ኩንታል ወይም ይቅርታ 2 ጥማድ መሬት ማረስ አለብን። 2 ጥማድ መሬት ስታርስ ወደ 20 ወይም ከዛም በታች ከ10 በላይ ታመርታለን። አድቫንስድ ቴክኖሎጂ አምና በአንድ ጥማድ መሬት በአንድ ጥማድ በሬ አርሰ ከሆነ ዘንድሮ ደግሞ በ2 ጥማድ በሬ ስታርስ አውትፑት ይጨምራል። ቴክኖሎጂ ይጨምራል ስትል ይሄንን ነው። በበሬ አርሰ በትራክተር እንደዚህ አይነት ቴክኖሎጂዎች አድ ስታረግ አድቫንስድ ቴክኖሎጂ ስትጠቀም ኢኮኖሚክ ግሮዙ ይኖራል። ፎር ኤግዛምፕል ይሄ ኦልድ የሆነ ፕሮዳክት ፖሲቢሊቲ ከርቭ ነው። ይሄኛው ኦልድ የሆነ ፕሮዳክት ፖሲቢሊቲ ከርቭ ነው። ይሄኛው ደግሞ ኒው ፕሮዳክት ፖሲቢሊቲ ከርቭ ነው። ይሄኛው የምትመለከቱት። ስለዚህ በፊት በአንድ ጥማድ መሬት ማምረት የምንችለው አቅማችን ይሄ ነው። በተመሳሳይ ቴክኖሎጂ በተመሳሳይ ኢምፕሎይመንት ሌቭል ይሄንን ማምረት ነገር ግን ኢምፕሎይመንት ሌቭል ከጨመረ ቴክኖሎጂያችን ከጨመረ ሪሶርሳችን ከጨመረ ኒው የሆነ ፕሮዳክት ፖሲቢሊቲ ከርቭ እናገኛለን። ይጨምራል። ሁለቱም ላይ ኮምፒውተሩም ላይ ፉዱም ላይ ያንን የምንጠቀመው ቴክኖሎጂ በተመሳሳይ ሌቭል ከጨመርንበት በተመሳሳይ ሌቭል ፕሮዳክት ፖሲቢሊቲ ከርቫችን ይጨምራል ወይም ሽፍት ያደርጋል ማለት ነው። አውት ራይት ሽፍት ያደርጋል። An economic growth of because of an increase in the productivity of in one sectors of the economy. በአንዱ ሴክተር ብቻ ለምሳሌ ለፉድ ብቻ ቴክኖሎጂውን አሳድገ ከሆነ ለፉድ ብቻ ቴክኖሎጂውን አሳድገን ከሆነ ለምሳሌ ኮምፒውተር የምናመርትበት አቅማችን በተመሳሳይ ከሆነ የኮምፒውተር ሌቭሉ ቴክኖሎጂው ተመሳሳይ አድርገን ፉድ የምናመርትበት ቴክኖሎጂ ጨምረን ከሆነ የፉዱ ብቻ ይጨምራል ማለት ነው። ኮምፒውተር ግን ባለበት ነው የሚሆነው። ኮምፒውተሩ ባለበት ይሆናል። የኮምፒውተሩ ቴክኖሎጂውና ፕሮዳክት ፖሲቢሊቲ ከርፉ እንዲጨምር ከፈለግን የኮምፒውተር ሪሶርሱና ኳንቲቲው እንደ ቴክኖሎጂ አድቫንስድ ቴክኖሎጂውን ስንጨምር ሽፍት ያደርጋል ማለት ነው። የኮምፒውተር የማምረት አቅማችን ሽፍት ያደርጋል፣ ሌላው ባለበት ይሆናል ማለት ነው። ስለዚህ የዛሬው ትምህርታችን ይሄን ይመስላል። ኤክስሬ ዋይሬ የሚለውን እናንተ በደንብ አድርጋችሁ ማየት ይኖርባቸዋል። በዚህ ልክ በደንብ ከተከታተላችሁት የተሻለ የሆነ በኢኮኖሚክስ ላይ በዚች ፖርሽን ላይ የተሻለ የሆነ እውቀት ይኖራቸዋል የሚል ግምት አለኝ። እናንተም የቲክቶክ አካውንቴ ሼር፣ ኮፒ ሊንክ፣ ፎሎ በማድረግ እንድትተባበሩኝ የዩቲዩብ አካውንቴ ደግሞ ሰብስክራይብ እንድታደርጉ ላይክ እንድታደርጉ እንድታዩልኝ እየጋበዝኩኝ የዛሬ ትምህርት እጨርሳለሁ። አመሰግናለሁ።